በሰላም ተኝተው ያድራሉ፣ ግን ሲነቁ ሰውነቱ የዛለ ነው። በቤቱ ውስጥ ማንም በሌለበት እንግዳ ድምፆችን ይሰማሉ፣ ወይስ ያለምንም ምክንያት በቤቱ ውስጥ ጠብና ሁከት ነግሷል? ተጠንቀቁ። ይህ ዝም ብሎ አጋጣሚ ሊሆን ይችላል? አይችልም። ዛሬ በብዙዎች ዘንድ ስለሚፈራውና ስለሚደበቀው መተትና ክፉ መናፍስት አስገራሚ ምስጢሮችን እናጋልጣለን። መተት የሰው ልጅን ቅስም ለመስበር የሚደረግ የአጋንንት ስራ ነው። በምግብ፣ በልብስ ወይም በቤት ደጃፍ ላይ የሚረጩ ነገሮች አማካኝነት የክፉ መናፍስት ኃይል ወደ ሰው ህይወት እንዲገባ ይደረጋል። ብዙዎች አለመታመም ይላሉ። ነገር ግን መተት በሃይማኖት ደካማ የሆኑትንና ጥበቃ የሌላቸውን በቀላሉ ያጠቃል። አንድ ሰው በመተት መጠቃቱን እንዴት ያውቃል? ያለ ህመም በድንገት የሚመጣ ከፍተኛ ራስ ምታትና የሰውነት መዛል፣ በህልም አስፈሪ ነገሮችን ማየት፣ ለምሳሌ እባብ፣ ደም ወይም ጥልቁ ጉድጓድ፣ ከሰው ጋር መላመድ አለመቻልና ብቸኝነትን መምረጥ፣ በስራና በትዳር ላይ የሚመጣ ድንገተኛ ውድቀት። መተት ኃይል ያለው የሚመስለው ከፈጣሪ ስንርቅ ብቻ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት መሰረት እነዚህን ክፉ መናፍስት ድል የምናደርግበት ታላቅ መሳሪያ አለን። ጸበልና እምነት ማንኛውም ድግምት የሚያፈርስ ኃይል አላቸው። ጸሎት፣ በተለይ መዝሙረ ዳዊት አጋንንትን የሚያባርር እሳት ነው። ንስሐ፣ ስግደት፣ ቅዱስ ቁርባን የሰው ልጅን በመለኮታዊ ብርሃን ስለሚሸፍኑ ጨለማው መተት ሊቀርቡ አይችልምና። ፍርሃት የአጋንንት መሳሪያ ነው። እምነት ግን የእናንተ ጋሻ ነው። ይህ ቪዲዮ ለብዙዎች መፍትሄ እንዲሆን ሼር አድርጉት። እናንተስ በመተት ዙሪያ ያጋጠማችሁ ወይም የሰማችሁት ታሪክ አለ? ኮሜንት ላይ ጻፉልኝ። ጥበቃው አይለየን።